የሁለቱ ብሮች ቀጣይ መዘዝ አላስቀምጥ ስላለኝ ፊቴን ጠራርጌ መንገዴን ቀጠልኩ። ደኙን፣ ቂላዬን፣ እጅጋን፣ ቀጨማን አቆራርጬ የባርነብን ወንዝ ተሻግሬ የቱሉ መተኩን አቀበትና ቁልቁለት ዳክሬ ላቤ እየተንጠፈጠፈ ጢንጫ ገበያ ለመድረስ ስቃረብ የቁም ገበያተኞች መመለስ ጀምረዋል። ገበያው ውስጥ ገብቼ በግ ተራ እስከምደርስ ገበያው ተበትኖ የሚያልቅ መሰለኝ። መተንፈስ እስኪያቅተኝ ድረስ ፍጥነቴን ጨመርኩ። በደረባ መግቢያ በኩል ገበያው ጫፍ ስደርስ ጫጫታውና ሁካታው አሰስገሰሱን እንደ ጫና የሐምሌ ጎርፍ ሲያስገመግም ተሰማኝ። በየሳምንቱ ከየአቅጣጫው እንደ ጅረት የሚፈሰው ገበያተኛ ሁሉ ጢንጫ ገበያ ይጠራቀምና የተንጣለለ የሰው ባህር ይፈጥራል። በዚያ ልክ አልባ ባህር ውስጥ ሰው ፈልጎ ማግኘት ዘበት ነው። እንደተለያዩ ውለው ማታ ቤታቸው የሚገናኙ ብዙዎች ናቸው። የጢንጫ ገበያ ካፍ እስከ ገደፉ ጢም ብሎ ሞልቷል። ጢንጫ ገበያ ላይ ከሰው ነፍስ በስተቀር የማይሸጥና የማይለወጥ ነገር የለም። የሳምንቱ አውራ ገበያ በመሆኑ ከአራቱም አቅጣጫ ወደ ጢንጫ ገበያ የሚተመው ገበያተኛ ብዛት ስፍር ቁጥር የለውም። ከጃማ፣ ከወረኢሉ፣ ከጅሩ፣ ከቦረና፣ ከወረ ሂመኖ፣ ከለጋምቦ፣ ከጊምባ፣ ከጭሮ፣ ከቱላውላያ፣ ከደሴ፣ ከግራኝ ሜዳ፣ ከጠባሴት፣ ከጭረቻ፣ ከጉጉፍቱ፣ ከደጎ፣ ከአስጎሪ፣ ከደረባ፣ ከጉራቻ፣ ከቆርቆራ፣ ከሶስት ፈርጅ፣ ከየዶ፣ ከየወል፣ ከካቤ፣ ከሳይንት፣ ከልጓማ፣ ከአባሎ፣ ከፈረስ ቤት፣ ከቲርቲራ፣ ከተንተሌ፣ ከግራወንዝ፣ ከደጋጋ፣ ከአልቡኮ፣ ከሳልመኔ፣ ከወይናምባ፣ ከአዋተል፣ ከግሽነት፣ ከአይት፣ ከብርብርቲ፣ ከወረጢቡ፣ ከሲባ፣ ከይላላ፣ ከጭሳ፣ ከጎረቦ፣ ከመቸላ፣ ከጉረታ፣ ከአቀስታ፣ ከሞሰቢት፣ ከቀጨንበር፣ ከእምቧጮ በር፣ ከገነቴ፣ ከቦርባ ገዳ፣ ከይላዳ፣ ከዶባ፣ ከከላላ፣ ከሽክፍ፣ ከሰደሬ፣ ከዜናምባ፣ ከግራሬ፣ ከዋዋታ፣ ከቀርቀሬ፣ ከየርማ፣ ከመከና፣ ከፊጦ፣ ከማሻ፣ ከወርጠጅ ወዘተ እየተነሳ ወይ ለመሸጥ ወይ ለመግዛት ወደ ጢንጫ ገበያ የሚገባው ገበያተኛ ብዛት ብዙ ነው። አንዳንዶቹ ገበያተኞች ከአንድ ቀን በላይ በእግር ተጉዘው በመምጣት ተገበያይተው ይለያያሉ። በተለይ ቀንድ ከብትና የጋማ ከብት ከየትኛውም ገበያ በበለጠ በብዛት ስለሚገኙበት አማርጦ ለመሸጥም አማርጦ ለመግዛትም ገበያውን ተመራጭ እንዳደረገው ትልልቆቹ አባቶች ሲያወሩ እንሰማለን። ፈረስ ተራን አልፌ በረጃጅም ቋጥኞች መካከል የተንጣለለውን ከብት ተራን አልፌ በግ ተራ ስገባ ቦታው ጠቧቸው እስከ ከብት ተራ ድረስ ግጥም ብለው ሞልተዋል። የገባውን የበግ ብዛት ስመለከት ልቤ ትንሽ ረጋለች። የተባልኩትን ጨንገር በግ ለመግዛት ዋጋ እየጠየቅኩ ዳር እስከ ዳር ተራውን አዳረስኩት። ዋጋው እንደፈራሁት ሳይሆን ቀዝቀዝ ያለ ነው። አነስ ያለውን መርጬ በ27 ብር ገዛሁና እግሩን እየጎተትኩ ከአንድ መኖሪያ ቤት አጥር አጠገብ ተቀመጥኩ። ስለ ፊላይ ማሰብና ማሰላሰልም ያዝኩ። ከዚህ ቀጥሎ ምንድነው ማድረግ ያለብኝ? ጉዳዩን ቤተሰቦቿ ሲሰሙ ምን ብለዋት ይሆን? እሷስ ምን ብላቸው ይሆን? ስለ እኔስ ምን ተሰምቶ ይሆን? ወሬውስ በእግር በፈረስ ብሎ እንቺ ቁራሽ ደርሶ ይሆን? ለአባቴ ሹክ ያለው ሰይጣን ይኖር ይሆን? መቼ መጥፎ ወሬ እግሩ ፈጣን ነው። የሆነ ሆኖ የገዛሁትን በግ ወሰድኩና ለአባቴ ያስረከብኩ።